ሰላም እንደምን አላችሁ? እሙሽ ነኝ። ይህ የእንማማር ዝግጅታችን ነው። በዛሬው ቀን የማቀርበው መጀመሪያ ጥያቄ ከተመልካቾች ወይ ደግሞ ከእናንተ ከተከታታዮች የመጣልኝ ጥያቄ አለ። ይኸውም ጥያቄ ምንድነው? አንደኛው የመጀመሪያው ጥያቄ መኪናን ሳስነሳ ነጭ ጭስ ያወጣል የሚል ነው። ይሄ ደግሞ የራሱ ምክንያት አለው። ምክንያቱም እንደዚህ የሚያወጣው ብዙውን ጊዜ መኪናው የናፍታ ከሆነ መኪናው የሚያቀጣጥለው አንድ ክፍል አለ። ማለትም በጣሊያንኛ ካንዴላ፣ በእንግሊዝኛው ደግሞ ግለድ ፕላግ የሚባል ነው። እሱ የተበላሸ ከሆነ በደንብ አያቀጣጥልም ማለት ነው። ስለዚህ ያንን መለወጥ ያስፈልጋል ማለት ነው። ግን መኪናው ከተነሳ ወዲያ ጭሱ የሚቀጥል ከሆነና የማያቆም ከሆነ ያ ደግሞ ሌላ ችግር ይሆናል። የተለያዩ ነገሮች ሊሆኑ ስለሚችሉ ማሳየት ያስፈልጋል ማለት ነው። ሁለተኛው ጥያቄ ከስዊድን ተመልካችን የላከልኝ። ይሄ ደግሞ የጠየቀኝ ምንድነው ጊርቦክስ ወይ ደግሞ ካምቢ የሚባለውን ለመለወጥ ስንት ያወጣል ነው ያለው። ይሄ ትንሽ አስቸጋሪ ነው ዋጋውን ለመናገር፣ ምክንያቱም ዋጋ ከሀገር ሀገር የተለያየ ስለሚሆን እሱን ማወቅ ከባድ ነው። ሁለተኛ ነገር ደግሞ አዲስ ሲሆን አሮጌ የተጠቀመ ያገለገለ መፈለግ እሱም ከባድ ነገር ነው። ግን በአጠቃላይ ስራው ከ2 ሰዓት እስከ 3 ሰዓት ሊወስድ ይችላል። ስለዚህ በዛ መሰረት ማሰብ ይቻላል። በተረፈ ግን ጥሩን ደንበኛ ትክክለኛው ነው ወይ ደግሞ ተቀራራቢ ዋጋውን ለማወቅ ካስፈለገ ስለ መኪናው መረጃ የበለጠ ማወቅ ያስፈልገና በታች በመልእክት መላኪያው ላይ ላኩልኝ። ሌላኛው ጥያቄ ከዚሁ ከኖርዌይ የተላከልኝ ነው። ይኸው ምንድነው በሀገር ቤት የዓመታዊ ተሽከርካሪ ምርመራ ወይም ቦሎ ወይ ደግሞ በዚህ ሀገር ኤዮ ኮንትሮል የሚሉት ነው። እሱን የመረመረ ሰው ስህተት ቢጽፍ መክሰስ ይቻላል የሚል ነው። መክሰስ ይቻላል፣ ግን መጀመሪያ የምትሄዱበትና የምታስመረምሩበት ቦታ የምታምኑት ቦታ ቢሆን ይመረጣል። ምክንያቱም መርማሪ የራሱ የሆነ የመለኪያ ወይም መመዘኛ ነጥብ አለው። ሁሉም አንድ አይነት እንትን የለውም፣ አንድ አይነት መመዘኛ እንትን የለውም። ግን እርግጠኛ ሆናችሁና ካመናችሁበት የጻፈው ስህተት መሆኑን ካመናችሁበት መክሰስ ይቻላል። ምክንያቱም ያን ከተከሰሰ ሰውየው ሊጠየቅ በህግ ሊጠየቅ ፈቃዱም ሊነጠቅ ይችላል ማለት ነው። ግን ይህን ሁሉ ከማድረግ በፊት የምመክረው ናፍ አባል ብትሆኑ የበለጠ የመረጠ። ምክንያቱም ናፍ የራሳቸው የሆነ የህግ ሰዎች፣ አማካሪዎች፣ ቴክኒሻኖች ስላሉ ያሁሉ ተዋቅሮ ስለሆነ የሚሰራው በደንበኛ መሰረት ያውን ነገር ማድረግ ይቻላል ማለት ነው። ስትከራከሩም እነሱ የራሳቸውን ጠበቃ አምጥተው ይከራከራሉ ማለት ነው። ስለዚህ ያን እመክራለሁኝ። እንግዲህ እንደምታውቁት መኪና ስንመረመር እዚህ ሀገር ይሄ የፍሬን መመርመሪያው ነው። ፍሬን መርገጥና አለመርገጡን ይሄን ሲሰራ በዛኛው በኩል በዛ በሰዓቱ በሚታየው በሰዓቱ በኩል ያሳያል ማለት ነው። የትኛው እግር ምን ችግር እንዳለበት ወይ ደግሞ የሚይዘውና ማይዘው የትኛው እግር እንደሆነ ማለት ነው። ስለዚህ ወደፊት ስንመረምር ወይ ደግሞ ቼክ ስናደርግ አሳያቸዋለሁኝ። አመሰግናለሁ።